አይገርምም? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ቤተሰብ እንዴት ናችሁ? ተመልከቱ። ዝም ብላችሁ አልተጣደም። ውጭ ላይ ያለ ነገር ነው። አትቸኩሉ፣ ነግራችኋለሁ። ለነግራችሁ እኮ ነው የመጣሁት። እኔ እህታችሁ እንደ ማንኛውም ሰው ሻይ በወተት ማነው ቡና በወተት ትሰራ ነበረ። ከዛም ማነው ቡናውን አፍልቼ ኩባያ ላይ አድርጌ ወተቱን ጨምር ሳረግበት እንደዚህ ሆነ። እየቦካ ነው፣ እየነፋ ነው። አላውቅም ምን እየሆነ እንደሆነ አላውቅም። ብቻ ተመልከቱ፣ ኩፍ እያለ ነው እንዴ! እኔ እኮ ሻይ ማነው ቡና በወተት ነበር የሰራው የመሰለኝ። ሊጥ ያቦካል መሰለኝ። ከአኑ እኮ ሊጥ የተቦካ ነው የሚመስለው። ማነው አብሲት እየተጣለ እንደዚህ የሚሆነው አብሲት ነው ሳ ሙቅ ውሃ ሲጨመርበት። እኔ ቡና በወተት እንደዚህ መሆኑን ምን አሳወቀኝ? አረ ደግሞ ምንድነው አብሲት እንደዚህ ይሆናል እንጂ እንደትሉ። እኔ ከላይ መክረፍረፉን ነው ያየሁት፣ መስረክረኩን አይደለም። አልሙሂም ቡናውን አፈልቼ ማለት ነው። የተፈላ ቡና ነበረ። አሞቅኩትና ከዛ ብርጭቆ ላይ አረኩት። ብርጭቆ ላይ አድርጌ ወተቱን ጨመርኩበት። እንደዚህ ሆነ። ሳርኪ ደያኝ ምን እንደሆነ አላውቅም። ሹፉ የተጣደ ነው የሚመስለው። እውነት የተጣደ ነገር ነው የሚመስለው። እየፈለኩ ነው። ከታች ያለው ጣውላ ነው። ቁጭ አድርጌው ነው እንደው ግርም ብሎኝ ነው የሰወርኩት። ገርሞኝ እንዴ እኔ ብቻ ለምን እገረማለሁ ብዬ ቀረጽኩት ለጓደኞቼ ለማሳየት። ከዛ ደግሞ እስኪ በዚህ ለምን አለቀውም ብዬ ወደዚህ ያመጣሁት። እንዴት እንደሚሆን ተበጣጠሰሳ ብጥስጥስ አለ። እሺ መበጣጠሱስ እሺ ኖርማል ነው። የሆነ ነገር እኮ ወተት የሆነ እንትን ሲል የመበጣጠስ ባህሪ ያለው። ይሄ ምን ያፈላዋል ነው? እየፈላ እኮ ነው እየተገለባበጠ ሙቅ አለ። ሙቅ በሉት። ልክ ሙቅ ሲንተከተክ እንዴ ነው እየተንተከተከ እኮ ነው። ለመጀመሪያ ጊዜ ውጭ ላይ ያለ ነገር ሲንተከተክ አየሁኝ ባይኔ። እኔ የተጣደ ነገር ነው ሲንተከተክ የማየው። እኔ እህታችሁ እስኪ ጉዱሌው ብዬ መሰል አላስችልሻለኝ። ባየው ሊቆም ነው እንዴ? አልቆም ሲለኝ በቃ መሰልኩት። ብጠብቀው ከዛ እስኪ ጉዱሌው አልኩኝ። አቀመስ መስኮት ለቀጣው ነበር የሰራሁት። ናም ባባ አይዋ ቀመስኩ። ጣዕሙ ምንም አይልም። ሳማሰለው ደግሞ ተረጋገመ። ልሶ ሊፈላ እንዳይሆን አሁንም